አስባችሁታል? እናንተ የሆነ ጊዜ ላይ ለደግነት ብላችሁ ያደረጋችሁት ነገር ጊዜ ጠብቆ ዋጋ ሲከፍልላችሁ ወይም ደግሞ ህይወታችሁን ሲያድን። የዛሬ ታሪካችን ደግሞ ሁለት እውነተኛ ታሪክ ይዤላችሁ መጥቻለሁኝ። ታሪካችንን አብራችሁን ናቸው አዳምጡኝ። በጣም ትማሩበታላችሁ ብዬ ተስፋ አደርጋለሁኝ። እኔ ለራሴ ተምሬበታለሁ። ታሪኩ የሚጀምረው ከ30 ዓመት በፊት በታይላንድ ውስጥ ነው። አንድ ትንሽዬ ልጅ በድሃኒት ምክንያት የታመመች እናቱን ለማከም መድኃኒት ከፋርማሲ ሰርቆ ሲሮጥ በቁጥጥር ስር ይውላል። የፋርማሲው ባለቤት ልጁን እየጮኸችበትና ልትመታው ስትል በአቅራቢያው የሾርባ ቤት ባለቤት የሆነው ፕራንካን የተባለ ሰው ሁኔታውን ያያል። ፕራንካንም ወደ ልጁ ቀርቦ ለምን እንደሰረቀ ጠየቀው። ልጁም እናቴ በጣም ታማብኝ ነው ብሎ እያለቀሰ መለሰለት። ፕራንካም በልጁ ሁኔታ አዝኖ መድኃኒቱን ዋጋ ለፋርማሲው ባለቤት በመክፈል ልጁን ከድብደባ አተረፈው። ከዚያም አልፎ ለልጁ እንዲመገበው አንድ የሾርባ ምግብ ሰጠው። ወደ ቤቱም እንዲሄድ አደረገው። ከ30 ዓመት በኋላ ፕራንካን አርጅቷል። አንድ ቀን በስራ ላይ እያለ ድንገት በደረሰበት የልብ ህመም ምክንያት ወድቆ ወደ ሆስፒታል ይወሰዳል። የሕክምና ወጪ በጣም ውድ ከመሆኑ የተነሳ ልጁ ቤታቸውን ሾርባ ቤቱንም ለመሸጥ ተገደደች። በጭንቀት ሆና የሆስፒታሉን ሂሳብ ስትመለከተው ግን አንድ የሚገርም ነገር አየች። በደረሰኙ ላይ እንዲህ የሚል ጽሑፍ ተጽፎ ነበር። የሕክምናው ሂሳብ ሙሉ ለሙሉ ተከፍሏል። ከ30 ዓመት በፊት በ3 ፓኬት መድኃኒት በአንድ ሳህን ሾርባ ታክሞ የዳነው ሐኪም ያ ከ30 ዓመት በፊት ፕራንክን የረዳው ያ ትንሽ ልጅ ነበር። ያደረገው ደግነት በጊዜው ትንሽ ቢመስልም ከ30 ዓመት በኋላ ህይወቱን አተረፈለት። አያችሁ አይደል? አንዳንድ ጊዜ እኛ እንደ ቀልድ የምናደርገው ነገር ህይወታችንን ያተርፋል። እውነት ለመናገር ለሰዎች ሁሉ ጥሩ ነገር አድርጉ። ለማንም ሰው ቢሆን ያ ሰው እንኳን ባይሆን በሌላ ሰው መልክ እግዚአብሔር እንዲከፈለን ያደርጋል። ለድሆች የረዳ ለፈጣሪ እንዳበደረ ነው እንደሚባለው ማለት ነው። እና ወደ ሁለተኛው ታሪክ ደግሞ አብረን እንለፍ። $100 ማስታወሻ። $100 ማስታወሻ። ይህ ደግሞ በሌላ ዓለም ክፍል የተከሰተ ሁለተኛው የታማኝነት ታሪክ ነው። አንድ ቀዝቃዛ የክረምት ወቅት ነው። አንድ አረጋዊ ሰው በመንገድ ላይ ሲጓዙ ድንገት የያዙት $100 ይወድቅባቸዋል። በአካባቢው የነበረው አንድ ድሃ ወጣት ገንዘቡ ሲወድቅ አይቶ በፍጥነት በመሮጥ አነሳው። ወጣቱ በጣም ተርቦ ነበር። በ$100 ብዙ ነገር ማድረግ ይችል ነበር፣ ነገር ግን ህሊናው አልፈቀደለትም። ወደ አረጋዊ ሰው ተጠግቶ አባቴ ይሄ ገንዘብ የእርስዎ ነው መሰለኝ ብሎ ሊሰጣቸው ሲል አረጋዊ ሰውዬ ግን በሚገርም ሁኔታ እንዲህ አሉት፣ ልጄ ሆይ እኔ ገንዘብ አልጣልኩም፣ ገንዘብ ያንተ መሆን አለበት አለው። ወጣቱ ግራ ገባው። አይደለም አባቴ ከኪሴው ሲወድቅ አይቼዋለሁ ብሎ ደገመላቸው። ሽማግሌው ግን ፈገግ ብለው እንዲህ አሉት፣ ልጄ እኔ ይህን ገንዘብ የጣልኩት ሆን ብዬ ነው፣ ያንተን ታማኝነት ለመፈተን ሳይሆን በዚህ ዓለም ላይ አሁንም ቅን ሰው መኖሩን ለራሴ ለማረጋገጥ ነው። ታማኝ በመሆኑ ትልቅ ተስፋ ሰጥተኸኛል። ይህ ገንዘብ ደግሞ ለአንተ የተገባ ነው ስጦታ ነው አሉት። ወጣቱ በታማኝነቱ ምክንያት ያገኘው ስጦታ በወቅቱ የነበረውን ችግር ቀርፎለታል። ከሁሉም በላይ ግን ታማኝነት ሁልጊዜም ዋጋ ያለው ትልቅ ትምህርት ነው። እና እኔ የሆነ ጊዜ ላይ ማለት ነው ድሮ ከኛ ቤት የሆነ ሽማግሌ የኔ ቢጤ ነውና ይመጣል። ከዛ አክስቴ ደግሞ ቡና ሳጠጣ ትሄድም ምናምንና ቡና ጠጣኛ ጋር ብላ ይገባና ከዛ ቡና ጠጥቶ እና አክስቴ ጋር የቡና ቁርስ በልቶ ምናምን እኔም ነበርኩኝ ዛኔ። ከዛ ሲሄድ እንዲህ አስፓልት ነው፣ አስፓልቱ ረጅም ነውና እሱ ተነስቶ ሄደ። ወደ አስፓልቱ ቀጥታ ሄደ። ልክ አስፓልቱ መጨረሻ ላይ ደርሷል። ከዛ ዘወር ስል ሁለት ብር እኔ ድሮ ልጅ ነበርኩ፣ 2 ብር ጥሎ ወድቆበታል። ከዛ ያንን 2 ብር ይዤ አክስቴ ተይው ነገ ይመጣል ነገ ትሰጫዋለሽ እያለችኝ፣ እኔ ግን ሳልሰጠውማ ብዬ እየሮጥኩ ተከትዬ ካለበት ድረስ እየሮጥኩ ሂጄ ሰጠሁትኝ ማለት ነው። ከዛ በኋላ ያን ሰውዬ እኔ እንደ ቤተሰብ ቁጥሬ ሁሌኛ ጋር ይመጣል። ከዛ ከጊዜ በኋላ ከኛ ቤት ተከራይቶ መኖር ጀመረና አንዳንድ ጊዜ
ቤተሰብ ሆኖ ነበር እስከ ረጅም ጊዜ ድረስ። አሁን እንኳን የት እንዳለ አላውቅም እውነት ለመናገር። ግን አንዳንድ ጊዜ የሆነ ነገር ወድቆ ስናገኝ ለባለቤቱ መመለስ፣ ካገኘን ያሸልመናል፣ ካላገኘንም በፈጣሪ እናገኘዋለን። እና ለዛሬ ያዘጋጀሁላችሁ 2 ታሪክ ነበረ። ከዚህ በኋላ እንደዚህ አይነት ታሪክ አቀርብላችኋለሁኝ። አመሰግናለሁ ባይ